ከዓለማችን እጅግ በጣም ከሚታወቁ የፋሽን ብራንዶች አንዱ የሆነው ዛራ ከበስተጀርባው ያለው ሰው ብዙ አይታይም። ምንም አይነት የሚዲያ ቃለ ምልልሶችንም አያደርግም። ብዙ ስኬታማ ሰዎች የሚረግጡትን ቀይ ምንጣፍ እሱንም አይወደውም። እምብዛም ፎቶግራፍ አይነሳም። ዓለም ላይ አሁን የምንገበያይበትን መንገድ የቀየረው ቢሊየነር አማንሺዮ ኦርቴጋ። ይህንን ሰው ለመረዳት ጊዜውን የኋልዮሽ ቃኘት ማድረግ ያስፈልጋል። በስፔን ውስጥ ባለ አንድ ገጠራማ አካባቢ ያለ አንድ ትንሽ ልጅ አስቡት። እናቱ በጣም ድሃ፣ ምንም አቅም የሌላት የቤት ሰራተኛ ናት። ኦርቴጋ እናቱ አብዛኛውን ጊዜ ወደ ቤት ስትመለስ ባዶ እጇን ማየቱ ሕመም ብቻ አልነበረም፣ ሕይወቱን ለመለወጥ የወሰነ ክስተት እንጂ። ያቺ አንድ ቅጽበት በውስጡ እሳትን ለኮሰች። ድህነት ክብርን እንዲወስን ደግሞ ፈጽሞ አልፈቅድም የሚል ጽኑ ውሳኔ በውስጡ አደረ። ቀለምን ብዙ ያልነከረው አማንሺዮ ኦርቴጋ ከትምህርት ቤት የወጣው ገና ብዙዎቻችን በመንቦርቅበት ዕድሜ በ13 ዓመቱ ነው። ኦርቴጋ የበላና የተማረ ወድቆ አይወድቅም የሚለውን የኛን ሀገር አባባል የሚያውቁ አይመስለኝም። ከመስራትና ከመለወጥ ውጪ ዲግሪም ሆነ ዲፕሎማ አልነበረውም። በትንሽ ልብስ መሸጫ ሱቅ ውስጥ እንደ ሰራተኛ ተቀጥሮ ስራን በመጀመር ንግድ ከመሰረቱ ተማረ። ጨርቅ ያጓጉዛል፣ ልብስን ይቆርጣል፣ የተጠናቀቁ ልብሶችን ያደርሳል። ቀስ በቀስ ልብሶች እንዴት እንደሚሰሩ፣ እንደሚሸጡና እንደሚለበሱ ያሉትን እያንዳንዱን ዝርዝር ዕውቀቶች ቀሰመ። በ1963 ጥምረት ኃይል አለውና ወንድሞቹና እህቶቹ እንዲሁም የወደፊት ሚስቴ ትሆናለች ብሎ ከሚያስባት ሮዛሊያ ጋር በመሆን የመጀመሪያ ኩባንያውን ኮንፌንሲዮነስ ጂኦኤን መሰረተ። ስራው ቀላል ነበር። በቤት ውስጥ የጥልፍ ልብሶችን በመስራት ከቤት ወደ ቤት ይሸጣል። ግን ኦርቴጋ ከልምዱ አንድ ወሳኝ ነገር ተማረ። ፋሽን ማለት የስታይል ጉዳይ ብቻ ሳይሆን የሂደት ጉዳይ መሆኑን። እናም ሂደቱ እንደገና ሊፈጠር ይችላል። በ1970ዎቹ ፋሽን ፍጥነቱ እንደ ኤሊ የሚጎተት ነበረ። ዲዛይነሮች አዝማሚያውን ይወስናሉ። የፋሽን ስብስቦች በዓመት 2 ጊዜ ይለቀቃሉ እና ልብሶቹ ወደ መደብሮች ሲደርሱ የገበያው ጣዕም ቀይሮ ተለውጦ ይጠብቃቸዋል። ኦርቴጋ ይህንን ጉድለት ተመለከተ። ታዲያ ፋሽን ከፍላጎት ጋር እኩል በፍጥነት ቢንቀሳቀስስ ብሎ አሰበ። በ1975 በስፔን ላኮሩኛ በተባለች ከተማ የመጀመሪያውን የዛራ መደብር ከፈተ። ዛራ ግን ተራ ሱቅ ብቻ አልነበረም። የፋሽን ብራንድ ብቻም አይደለም፣ በፍጥነት ላይ የተገነባ ማሽን እንጂ። ኦርቴጋ ዲዛይኖች ረቂቅ ንድፍ ወደ መደብር እንዲደርሱ ወራትን ሳይሆን ሳምንታትን ብቻ የሚወስድበትን ስርዓት ገነባ። ሚስጥሩ ደግሞ ቨርቲካል ኢንቲግሬሽን ይሰኝ ነበር። ይህ ማለት ስራውን ለሌሎች ከመስጠት ይልቅ ሁሉንም ነገር በሚያስብል ደረጃ ራሱ ዲዛይን፣ ምርት፣ ስርጭት አልፎ ተርፎም የመደብሮችን የፊት ገጽታ ይቆጣጠራል። ይህ ደግሞ ፍጥነትንና ትክክለኛነትንና የመላመድ ችሎታን አስገኘለት። በየቀኑ መደብሮች የደንበኞችን አስተያየት በቀጥታ ወደ ስፔን ይልካሉ። ዲዛይነሮች በቅጽበት ምላሽ በመስጠት አዳዲስ ዲዛይኖችንም ረጅም ጊዜ ሳይወስድ በጥቂት ቀናት ውስጥ ብቻ ይፈጥራሉ። ምርቶች አገር ውስጥ ፋብሪካዎች የሚወጡ በመሆናቸው ልብሶች ከፋብሪካ ወደ መደብር ለመድረስ ከ2 እስከ 3 ሳምንታት ብቻ ይፈጃሉ። እዚህ ላይ ነው ታዲያ ዘዴው ያለው። ትንሽ ቁጥር ያላቸው ልብሶች ብቻ ይመረታል። አንድ ልብስ ካልተሸጠ ሌላ ምርት አይመረትም። ከተሸጠ ደግሞ በብዛት ይመረታል። ይህ አሰራር ደግሞ ምርት ደንበኞች እንዳያመልጣቸው በመፍራት በተደጋጋሚ ወደ መደብሩ እንዲመጡ ያደርጋቸዋል። በሳምንት 2 ጊዜ አዳዲስ ስብስቦች በዓለም ዙሪያ ይደርሳሉ። ማስታወቂያዎችም ሆኑ ትላልቅ የማስታወቂያ ዘመቻዎች የሉም። መደብሩ ራሱ የማስታወቂያ ሰሌዳ ነውና። የዛራ ሚስጥር ፋሽን በፍጹም የማይቆምና ሁልጊዜም የሚለዋወጥ ነው የሚል ሐሳብ ነው። ዛራ ልብስ አምራች ብራንድ ብቻ አይደለም፣ የፈጣን ፋሽን መወለድ ነበረ። አጠቃላይ የዓለም ኢንዱስትሪውን የሚያናውጥ ሞዴል እና ለኦርቴጋ ታዲያ ይህ ገና መጀመሪያው ብቻ ነው። ታዲያ ታዋቂነቱ የገነነ የመጣው ዛራ እና መስራቹ ኦርቴጋ በቀጣይ ምን ያጋጥማቸዋል? በቀጣዩ ክፍል በዝርዝር የምናየው ይሆናል። ስፔን ውስጥ ከሚገኝ አንድ ሱቅ ብቻ በመነሳት ዛራ ወደ ዓለም አቀፋዊ ክስተትነት ፈነዳ። ልክ በድንገት ጫካ ውስጥ እንደተለኮሰ ሰደድ እሳት በፍጥነት ተስፋፋ። በ1990ዎቹ አውሮፓን ተቆጣጠረ። በ2000ዎቹ ደግሞ በሁሉም ቦታ ነበረ፣ ኒውዮርክ፣ ቶኪዮ፣ ዱባይ። ነገር ግን የአማንሺዮ ኦርቴጋ ራዕይ በዚህ አላቆመም። ይህንን እያደገ የመጣውን ግዛት ለማስተዳደር እየገነባ ያለውን ግዙፍ ንግድ ለመቆጣጠር እንዲረዳው ኢንዲቴክስ የተባለ የዓለምን የፈጣን
የፋሽን ንግድ የሚመራ ዋና ኩባንያን ፈጠረ። በዚህ ኩባንያ ስር ሌሎች አዳዲስ ብራንዶች እንደ ቅርንጫፍ አደጉ። ሁሌም ከዘመኑ ጋር እኩል ለሚሮጡት ወጣቶች ፑል ኤንድ ቤር፣ የመግዛት አቅማቸው ከፍ ላለ ለቅንጦት ፈላጊዎች ደግሞ ማሲሞ ዲዩቲ፣ እንዲሁም በርካሽ ስትራቴዲቪየስ፣ ኦይሾ፣ ሌሎችም ብቅ ማለት ጀመሩ። እያንዳንዳቸው ተመሳሳይ ዲኤንኤ የነበራቸው ሲሆን ፍጥነት፣ ብቃትና ደንበኞች የፈለጉትን ነገር እነሱ ሳይገነዘቡት በፊት እንኳን የማቅረብ ችሎታን አጣምረው ይዘዋል። ታዲያ ኢንዲቴክስ ልብስን ብቻ ሳይሆን ቅጽበታዊነትን፣ ፍጥነትን እንዲሁም የፈለጉትን ነገር ልክ እንደፈለጉት ማግኘት የሚችሉበትን ደስታ ይሸጣል እና ያ ቀመር ደግሞ ኦርቴጋን በዓለም ላይ ካሉ እጅግ ሀብታም ሰዎች መካከል አንዱ እንዲሆን ረዳው። ሆኖም ግን ከዚህ ግዙፍ ግዛት ጀርባ ዓለም ብዙ የማያውቀው ሰው ቆሟል። ቢሊዮነሩ መስራች ማንሲዮ ኦርቴጋ ብዙ የማይታይ ዝነኛ ነው። ቃለ መጠይቆችን ያስወግዳል። በሚያብረቀርቁ የምርት ማስጀመሪያ ዝግጅቶች ላይ በጭራሽ ንግግር አያደርግም። እናም ፎቶ ሲነሳ እምብዛም አይፈቅድም። ሱቆቹ ፋሽንን፣ ቅንጦትንና አዳዲስ አዝማሚያዎችን ሲያስተዋውቁ ኦርቴጋ ራሱ ግን የሚያስደንቅ ቀላልነት ይኖራል። ሁልጊዜም አንድ አይነት ሰማያዊ ጃኬት፣ አንድ አይነት ነጭ ሸሚዝ፣ አንድ አይነት ግራጫ ሱሪ ይለብሳል። ቀን ከቀን ምሳውን ከሰራተኞቹ ጋር በኩባንያው በሚገኝ ካፍቴሪያ ውስጥ ይበላል። በብዙ ቢሊዮን ዶላር ሀብት ላለው ሰው ትኩረትን ከማግኘት ይልቅ ስምን አለመፈለግን፣ ከውጫዊ ትዕይንት ይልቅ ውስጣዊ ማንነትን መርጧል። ብዙ ሰው የሚያልመውን ሕይወት ካሳካ በኋላ ሲዝናና፣ ሲደሰት ማየት የተለመደ ሆኖ ሳለ እሱ ላይ ግን አልተስተዋለም። ለሕዝብ መንፈስ ነው፣ ለኩባንያው ግን ልብ። የአማንሺዮ ኦርቴጋ ውርስ ከዛራ ኢንዲቴክስም በላይ ነው። አንድ ስር ነቀል የሆነ ሀሳብ እንዴት መላውን ኢንዱስትሪ ሊቀርጽ እንደሚችል የሚያሳይ ምሳሌ። ቅልጥፍና፣ ፍጥነትና ራዕይ ከቅንጦትና ከማዕረግ እኩል ኃይል ሊኖራቸው እንደሚችል አሳይቷል። እናቱ ብድር ሲነፈጋትና ባዶ እጇን ወደ ቤት ስትመለስ ካየው ሕፃን ልጅ አንስቶ ዓለም አቀፍ ግዛትን ወደ ገነባው ሰው የኦርቴጋ ታሪክ ታላቅነት ሁልጊዜም ድምፅ አያሰማም። ብዙውን ጊዜ የሚሰራው በዝምታ መሆኑን የሚያስታውስ ነው። ይሄ ደግሞ ለአንዳንዶቻችን አስተማሪ ነው። ገና ምኑንም ሳንይዘው ዋንጫን ለራሳችን ለምንሸልም እና ያ ዝምታ በዓለም ላይ ባሉ በሁሉም የዛራ መደብሮች ውስጥ ያስተጋባል። በቀጣይ በሌላ ቆንጆና አስተማሪ ታሪክ እስክንገናኝ ሰላም።